ሰላም እንዴት ናችሁ? እዚህ አረብ ሀገር ኩዌት፣ ዱባይ፣ ካታር የምትኖሩ ሰዎች ትጠይቁኛላችሁ እንዴት ነው እንጀራ የምትጋግሪ የምትሉኝ። እኔ እንዴት አድርጌ እንደምጋግረው አሳያችኋለሁ። አብረን እንጋግር። እርሾ፣ ይሄኛው የቀረው ሊጥ ማለት ነው። ጤፍ፣ እኔ ምንም አልጨምርም፣ ጤፍ ብቻ ነው። ግን ጤፉን መንፋት አለብን ቆሻሻ እንዳይኖረው። ጤፉን እንደዚህ ጨምራለሁ እና በኳል እንዳገራችን ማለት ነው። እሽት ካረኩት በኋላ ብዙ አላቀጥነው። እንደዚህ አርቄ ለቀለቀቻ አድርገው እንግዲህ ባልዲን አጸዳዋለሁ። እንደዚህ አርገን ለ3 ቀን ለ2 ቀን እናስቆየዋለን። ከአንድ ቀን በኋላ መጋገር እንችላለን። እንደየሀገራችን እኛ ሀገር ሙቀት ስለሆነ 2 ቀን ይበቃዋል። 3 ቀን እንደዚህ አርገን እንጋግራለን። ከ3 ቀን በላይ የምታስቆዩት ከሆነ ግን ፍሪጅ ውስጥ አስቀምጡት እንዳይቆመጥጥባችሁ። አሁን የ3 ቀን ወይ የ2 ቀን ካቦካነው በኋላ እናጠለዋለን። ልክ እንዳገራችን ማለት ነው። አጥልዬ ለቅልቄ ያመጣዋለሁ። ለቅልቄ አምጥቼው ማለት ነው። እንደዚህ ካደረግነው በኋላ ቀዝቃዛ ውሃ እንደዚህ ትንሽ እናደርጋለን። አብሲት በጣም ትንሽዬ ነው የምናደርገው። በጣም ትንሽዬ ውሃው በጣም ትንሽ፣ አብሲቷን ደግሞ ትንሽ እንዳይጓግልብን በዚህ እንደዚህ እናደርጋለን ማለት ነው። አብሲቱን ካደረግን በኋላ እንዳገራችን በትኩሱ ድርገም አናደርገውም። አብሲት ከጣልን በኋላ በቀዝቃዛ ውሃ እናቀጥነዋለን። ውሃው ፈልቶ እየቀዘቀዘ መሆን አለበት። ውሃ ያገን እናቀጥነዋለን እንዳይጓግልብን። እንደዚህ ከተጠቀምን ጥሩ። ይሄኛው እዚህ ካቀጠልኩት በኋላ ካቀዘቀዝነው በኋላ ሊጡ ላይ እንጨምራለን። እንደምንፈልገው ቀጭን እንጀራ የምንፈልግ ከሆነ እናጣጥነዋለን። መካከለኛ እንደምንፈልገው አድርገን እንበጠብጠዋለን ማለት ነው። እንደዚህ እያየን እንደምንፈልገውን አይነት እናደርጋለን። እኔ አሁን ስስ እንጀራ ስለምወድ አቀጥነዋለሁ። ውሃ እየጨመርን እዚህ አድርገን የኔ አሁን ይሄ ይበቃዋል። ካረጋግጥን በኋላ በዚህ በደንብ ማስባለሁ። አሁን ይሄኛውን ከድኜ ለ45 ደቂቃ 1 ሰዓት ኩፍ ይላል። ሙቀታማ ስለሆነ የኛ ሀገር ቶሎ ነው ኩፍ የሚለው። እምቢ የሚሏችሁ ከሆነ ግን እንደዚህ አብሲት ጥላችሁ ፍሪጅ ውስጥ አሳድሩት። ፍሪጅ ውስጥ ካሳደራችሁት በኋላ በነጋታው ቆንጆ እንጀራ ይወጣላችኋል። እምቢ የሚላችሁ ከሆነ በቀን እንደዚህ ማለት ነው። ከሆነ ደግሞ በቀን ትጋግሩታላችሁ። በጣም የሚያስቸግራችሁ ከሆነ ደግሞ ስታቀጥኑት በአምቦ ውሃ አቅጥኑት። በአምቦ ውሃ አድርጋችሁ ካቀጥናችሁ ደግሞ ቆንጆ እንጀራ ይወጣላችኋል። ከ45 ደቂቃ በኋላ ኩፍ ብሎልኛል። አሁን መጋገር እጀምራለሁ ማለት ነው። ምጣድ ከሌላችሁ በእንደዚህ ይሄ አረቦች ዳቦ የሚጋግሩበት አለ አይደል? በእንደዚህ መጋገር ትችላላችሁ። ወይም ደግሞ በመጥበሻ መጋገር ትችላላችሁ። መጥበሻው ግን የወጥ መሆን የለበትም። ወጥ መንካት የለበትም። ውሃ መንካት የለበትም። ጨው አርጋችሁ መጀመሪያ ጨው አርጋችሁ እሳት ላይ ትጥብታና ከጨው በኋላ እንጀራ ትጋግሩበታላችሁ። እንጀራ ወይም ዳቦ ነው መሆን ያለበት እንጂ በውሃ መታጠብ የለበትም። አሁን ይሄ ክዳን ስለሌለው በኖርማል ክዳን እየከደንኩ ነው። አያችሁት? ኩፍ ብሏል። የሚያምር ቆንጆ እንጀራ ሆኖልናል ማለት ነው። አያችሁት? የሚያምር ቆንጆ እንጀራ ሆኖልናል ማለት ነው።